አንቀበልበት ምክንያት ክርስቲያን ማንሆንበት ምክንያት ምንድነው? የባይብሉ ይዘት ነው ነግሬሃለሁ። ጸሐፊው አይታወቅም። ማን እንደጻፈው የማይታወቅን መጽሐፍ ልቀበል አልችልም። ምክንያቱም ለስጋዬ እንደማስበው ምግብን መርጬ እንደምበላ ሁሉ ለነፍሴ ማስባለሁ። ማን እንደጻፈው ማወቅ አለብኝ። ገብቷላ? ሶስተኛው ደግሞ ኮንትራዲክቲንግ ነው። ልቀበለው ብለህ እንኳን መጽሐፉ ኮንትራዲክቲንግ ነው። እንዴት አድርጌ ነው የምቀበለው? እንዴት አድርጌ ይዋጥልኝ? ይሄ ሊሆን አይችልም። አምላክ ለዛ ነው ቁርአን ላይ አፈላ የተደበሩን አልቁርአን ይላል። ቁርአንን አያስተነትኑም ምን ይላል? ወለው ካነ ሚን ዐንዲ ገይሪላህ ከአላህ ውጭ ቢሆን ኖሮ ይህ መጽሐፍ አለ ለወጀዱ ፊህ እኽቲላፈን ከሲራ በውስጡ ብዙ መለያየትን ያገኙበት ነበር፣ ብዙ ኮንትራዲክሽንን ያገኙበት ነበር። ግን አያገኙም። ለምን? ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ ስለሆነ እንዲህ አይነት ነገር ላ ያእቲሂል ባጢል በውስጡ ምንም አይነት ስህተት አይወጣውም ማለት ከፊቱም ከኋላውም ምንም አይነት ስህተት አይወጣውም። ይህ ምን አይነት እርግጠኝነት ነው? እንዴት አንድ ሰው በእርግጠኝነት እንዲህ ሊናገር ይችላል? ተራ ሰው ከሆነ የጻፈው አይ የአምላክ ቃል ነው። ለዛ ነው በቃ ምንም እንዳለ ብትመጣ ቁርአን ላይ በኮንፊደንስ ነው እያለ ነው የሚናገረው። ሁሉን ነገር አድርገዋለሁ ነው እንዲህ ነው እያለ ነው የሚናገረው። እና በአጭሩ ማንቀበልበት ሌላኛው ምክንያት ኮንትራዲክቲንግ ነው መጽሐፉ። ሌላኛው ሎጂካል አይደለም እንዳልኩ። ሎጂካል ያልሆነበት ምክንያት ሰዎች ያለ ጥፋታቸው የሚቀጡበትን ሁኔታ እናያለን። ማለት ፐርሰናሊ ነው ማለት ፐርሰናሊ ይሄ የጥፋት ውሃ ምናምን አይደለም። እሱ አምላክ በሱ ሌላ ታሪክ ነው። እሱ ሌላ ዲዛስተር ነው። እዚህ ጋር ግን ፐርሰናሊ አንድ ሰው ሲያጠፋ ያጠፋው ሰው ነው የሚቀጣው። በቃ በዚያም ነው አምላክም የሚያደርገው አላህ ቁርአን ላይ ወላ ተዚሩ ዋዚረቱን ወዝራ ኡኽራ አንደኛዋ የሌላኛውን ነፍስ ወንጀል አትሸከምም ማለት በቃ ይሄ የእስልምና ፕሪንሲፕል ነው። ሌላኛው ፕሪንሲፕል እዛው ጋር ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ እኔ መልእክተኛን እስከምልክ አልቀጣም ማለት አላህ ፍትሃዊ ነው። አልሐምዱሊላህ አይ መልእክተኛ መልእክት እስካልደረሰ ድረስ አትቀጣም። በእስልምና ይሄ ነው። ግን አሁን ችግሩ በክርስትና ስንመጣ አዳም ሲሰራ የነበረውን ነገር አላየው፣ የበላውን ነገር አላየው፣ አልተባበርኩ። እኔ ሔዋን አይደለሁም ሄጄ አልሰጠሁት፣ አልተቀበልኩ፣ አልበላው፣ አልተባበርኩ። እንዴ ምንም በማላቀው ሁኔታ ኃጢአትን ተሸከም ጭራሽ ሊሆን አይችልም። ሎጂካል አይደለም። በዚህ ምክንያት ነው ይህ ሁሉ መከራ የደረሰብህ። ለዚህ ለአንተ መጥቶ አምላክ ይሰቀልላል። ሎጂካል አይደለም። የኛን እንዴት እንደሆነ ላስረዳ። አላህ ቁርአን ላይ የሰውን ልጅ ገና ሲፈጥረው የፈጠረበት አንድ ዓላማ አለው። መጀመሪያ የፈጠረው ማለት ነው። ዓላማው ምንድን ነበረ? ገና የሰው ልጅ ሳይፈጠር በፊት አፈር እያለ መላእክትን አናገራቸው። አላህ ምን አላቸው? አላህ ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርድ ኸሊፋ አምላክ አላህም ለመላእክት እንዲህ ብሎ ነገራቸው አለ። ምን አላቸው? እኔ በምድር ላይ ተተኪን አድራጊ ነኝ አለ። በምድር ላይ እንዲኖሩ የተፈለገው ምድር ላይ ነው። አደምና ሐዋ ብቻ ሳይሆኑ ሁላችንም። ያ ቃል መጀመሪያው ለምድር ነው የተፈጠርነው። ከዛ ግን ጀነት ውስጥ አስገባቸው ሊሞክራቸውና ሊያስተምራቸው። ምንድነው የሚያስተምራቸው? ረህመትን እዝነትን እንዴት መደረግ እንዳለበት ሊያስተምራቸው። ከዛ በኋላ አስቀመጠላቸው። ምን አስቀመጠላቸው? ጀነት ውስጥ ፍሬን አስቀመጠላቸው። ከሁሉ ብሉ ከዚች እንዳትበሉ አላቸው። ከዛ ግን ይሄን በበላችሁ ቀን ሞትን ትሞታላችሁ አይደለም ያላቸው። ምንድነው ያላቸው? ይሄንን በበላችሁ ቀን ልብሳችሁ ይገለጣል አላቸው። እና አደራ ሰይጣን እንዳትከተሉ አላቸው። ከዛ በኋላ ወዲያውኑ ይሄንን ነገር አሳሳታቸው። ሰይጣን በነፃ ፈቃዳቸው ተሳሳቱ። እኔ አልነበርኩም አጠገባቸው፣ እኛ አልነበርንም። በነፃ ምርጫቸው ተሳሳቱ። ሰይጣን አሳሳታቸው። የዛ ጊዜ አላህ እንዳለው ልብሳቸውን ከላያቸው ላይ አጡ። ከዛ ደነገጡ። ከዛ የጀነትን ቅጠሎች እያመጡ ልብሳቸውን ላያቸው ላይ እንደ ልብስ ላያቸው ላይ ማድረግ ጀመሩ። ደንግጠው ማለት ነው። መተፋፈር ጀመሩ። ከዛ የዛን ጊዜ አላህ ምን አላቸው? እንደዚህ አታድርግ ብዬ አልነገርኳችሁም? ምን አላቸው? አዎ። ከዛ በኋላ ግን በቃ ጌታችን ሆይ ረበና ዘለምና አንፉሰና ራሳችንን በድለናልና ፈኢለም ተግፊር ለና ባትምረን ወተርሐምና ባታዝነልን ለነኩነነ ሚነል ኻሲሪን ከከሳሪዎችም እንሆናለን አሉት። ከዛ የዛን ጊዜ አላህ ምን አላቸው? ወዲያውኑ ፈተለቃ አደሙ ሚን ረቢሂ ከሊማት ጌታቸው አላህም
የእዝነትን ምህረትን የሆነን ቃል በእነሱ ላይ አወረደ። ፈታበ ዐለይሂ ማረው ኢነሁ ሁወ ተዋቡ ረሒም እሱ ጸጸትን ተቀባይ ተመላሾችን ወዳጅ መሐሪ የሆነ ጌታ ነውና በቃ ማረው። ተግባባን። ልብስም ሰጣቸው። ልብሳቸው ምንድነው? አንደኛ እንደዚህ አይነት ልብስን እንደሚለብሱ ነገራቸው። ሁለተኛ ደግሞ ከልብሶች ሁሉ በላይ የሆነ ደግሞ የተቅዋ ልብስ እንዳላቸው ነገራቸው። የአላህን መፍራት ልብስ ማለት ነው። ከዛ ግን ወዲያው ምን አላቸው? የተፈጠሩበት ዓላማ መጀመሪያውኑ ለምድር ስለነበረ ይህንን ነገር አስተማራቸውና ወዲያውኑ ወደ ምድር ውረዱ አላቸው። እስከ ትንሽ ጊዜ ፊሃ ተሕየውን በዛ ጊዜ በውስጧ ትኖራላችሁ፣ ወፊሃ ተሙቱን በውስጧም ትሞታላችሁ፣ ወሚንሃ ትኽረጁን ከሷም ትወጣላችሁ፣ ታረተን ኡኽራ ድጋሚ ማለት ነው። ከሷ እናወጣችኋለን። ከዛ በኋላ መልካም የሰራ ጀነትን ሊገባ፣ መጥፎ የሰራ ደግሞ ጀሃነምን ሊገባ ብሎ በራሳችን ምርጫና በራሳችን ስራ እንደምንጠየቅ ነው አላህ የነገረን። ይሄ ነው በቃ። ሞትና ህይወትም የተፈጠሩ ናቸው፣ ፍጡራን ናቸው፣ ምክንያት አይደሉም፣ ፍጡራን ናቸው። አላህ ምን አለ በሱረቱል ሙልክ ምዕራፍ 67 ቁጥር 2 ላይ አለዚ ኸለቀል መውተ ወልሐያት ሊየብሉወኩም አዩኩም አሕሰኑ ዐመላ ያ ሞትንና ህይወትን የፈጠረው አለ ለምንድን ነው? ሊፈትናችሁ ሊሞክራችሁ ነው አለ። ለምን? የትኞቻችሁ መልካም ሰሪዎች እንደሆናችሁ እኔን ማን ነው ሳያየኝ የሚገዛኝ የሚለውን ነገር ልሞክራችሁ ፈጠርኳችሁ። ሞትንና ህይወትንም ለዚህ ነው የፈጠርኩት አለ። ከዛ በኋላ በዛ ውስጥ እህቢጡ ሚንሃ ጀሚዐን ከዛው ከጀነት ውጡ አላቸው አይደል? ፈኢማ ያእቲየነኩም ሚኒ ሁደን ፈመን ተቢዐ ሁዳይ ከኔ ምራቻንና ቅናቻ መንገድን የመጣላችሁ እንደሆነ ተከተሉ። ይህንን መንገድ የተከተለ ሰው ፈመን ተቢዐ ሁዳይ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ይህንን መልካም የተከተለ በእነሱ ላይ ፍራቻም የለባቸውም አያዝኑምም፣ ጀነት ነው መኖሪያቸዋል። እነዛ ግን ኢነለዚነ ከፈሩ እነዛ የካዱ ሰዎች ካሉ መኖሪያቸው ጀሃነም ነው፣ በቃ እሳት ነው። ዳትስ ሎጂካል ነው። በቃ በራስ ነው የምትጠየቀው እንጂ ግዴታ ለአንተ አምላክ መጥቶ ይሞትልሃል፣ አምላክ ለአንተ እንዲሆንልሃል። ሲጀመር ለሱ የማይገባው ባህሪ ነው። እንደዚህ አይነት ባህሪ የሚለው መሞት የሚባል ባህሪ የሚለው አምላክ በሰው ይገለጣል ብሎ ያስተማረ አንድ ነብይም የለም። አንድ ነብይም እንደዚህ አይነት አስተምሮ ያስተማረ የለም። ስለዚህ በአጭሩ ምንድነው ልላ የፈለግኩት ሎጂካል ነው። በቃ እስልምና ሎጂካል ነው። አራተኛው ማለት ነው። በቃ ይሄን ነው ልል የምችለው። ግልጽ ነው እንዴ?